እግዚአብሔር ስታምር እንዴት እንደምታምር ያስችላል ያብርቻል አሁን ለማ ተናገር እንደማድረስ ሰምሽ ዝም ምትላት አባቤል እንደዚህ ይሻላል መሰለኝ ለነገርኩት አናገርኩ እንደም ብቻዋን ይበቃል ለነገር አናገርኩ ሰላም 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 ምርቃት ለምቀኛ ችኮች ወክስ ታረጊ ተረከሽኝ ተረግፎ የሚል ባል ይስጥሽ ታክሲ ውስጥ ገብታችሁ ልጁ ወይ ቀፊ ወይ እዘዩ ይበሉሽ ሬስቶራንት ሊበሉ ገብታችሁ ወንበር ላይ ስቀኝ ይበልሽ አጋር ቤተሰብ ልታስተዋውቂ ይዘሽ ሄድሽ ይሄ ደግሞ መቼ ወለድሽ ነው ይበሉሽ ሄሎ ዶክተር በጥርስ የተነከሰ ሰው ግን የት ነው መታከም ያለበት አይ የጥርስ ሐኪም ቤት ነው ወይስ የቆዳ ሐኪም ቤት አረ አይኔማ የአጥንት ስፔሻሊስት ጋር መሄድ ካለበት ብዬ እኮ ነው ለምን ወጌሻ ጋር ተወስዱ ወጌሻ ጋር ይሻላል ማን ነካሹ ነው ተነካሹ አናካሹ ይሄን የመሰለ ዘመን አለ ተመስገን በእስቲ በቲክቶክ ያን ሻወር ትወስጃለሽ በኢንስታግራም ከፈለግሽው ሰው ትጀናጀኛለሽ በፌስቡክ በየቦታው አስቀምጠሽ 3-4 ትጠብሻለሽ አሁን ደግሞ በአካል ሰው ሲያገኝሽ ሲንግል ነኝ ብለሽ ብቻሽን እንደሆንሽ ትናገሪያለሽ ታዲያ ከዚህ በላይ ተአምር አለ ተመስገን ማለት ነው እንጂ የኔ ውድ ስንገናኝ ግን ምንድነው የምናረጋው እኔና አንተ አው በመጀመሪያ ደረጃ አልመጣም ተዝበራለ መንግስቱ ትልቁ እና አንተ ብና ቅለታም ነው ታስረኮ በኢየሱስ ስም ምን ያርጎ ዳፍሮ ነው ዳፍሮ ሴት ልጅ ዳፍሮ ተፈረደበት በኢየሱስ ስንት ዓመት ሙሉ ፈረዱ ኧረ በስመ አብ አንተ ምን ዋጋለ 6 ወር 6 ወር ፈረዱበት 6 ወር እና በጣም ነገር ነው ሰው ምን አይነት ጨካኝ ነው ግን እንዴት አይነት ጨካኝ ሰው ነው 6 ወር ነው አልከኝ 6 ወር ፈረዱበት እሺ በቃ መጣው ምንድነው እኔ ምችል ደብረል ልምጣ ኧረ ተው አንተ ሳጋ እላ ማነው ለቆይ ማነው ቆጠራ ላይ ነን አይገቡ ማነው የታደራችሁ ታስቆጥራላችሁ እሺ ተላተርኩኝ ወባለ ገላገላ ብቸኝነት ለሚሰማችሁ ሰዎች ምን ታደርጋላችሁ መሰላችሁ በሪውንባችሁ መጀመሪያ ከቤት ወጣላችሁ ሁለተኛ ምግብ ቤት ገብታችሁ በ20 ብር ምርጥ ወደት ታዛላችሁ ከዛ ቀኑን ሙሉ ከወዳችሁ ጋር ያወራችሁ ትውላላችሁ ከዛ እኔንም ታመሰግኑኛላችሁ ውጪ ከዚህ አፍንጫ ያለልሽ ሴት ውጪ ንፍጥጥ አንድ ቆንጆ ሴት አላየሁም እኔ ቲክቶክ ላይ ኧረ ኢንስታግራም ይሻለኛል ሞድ አለ ኢንስታግራም በጣም ቆንጆ ሴቶች አሉ የራዲያሌ ለባትራጂ የጅራቲ እንደባረደልሽ ያለ ዛሬ ለምለማገር የሥራ ለብሰሽን ሙሉ ታላቂ ወና ሙሉ ደሸወርዋል ዳዲያ ይኸው ዜና ላይ ነው 10,000 ሰው ነው በቀን ኮሮና ቫይረስ ያዘው ቴክሳስ ውስጥ ይኸው ዋይ ተከስታ አንተ እውነትህን ነው ማርያምን ፋሱካ ብሷል አይ እነዚህ ሽርሙጥ አልፎ ቤቱ ሳይቀመጡ እስካሁን ውጪ ምን አስወጣ 10,000 ሰው ቀላል ነው ዋይ ሽርሙጥ ብቻ ውጪ ወጥቶ ዋይ አንተ ተርፎ ከቁርስ አልፎ ምሳህን ክትፎ በልተ ጠጥተ ለጤና ሰክተ ገመድ ስትዘል ቁርሱን እሚዘል ህዝብ እንዳለ ታውቃለህ
ብታውቅም ቻፓት ለ በስማም ዛሬ የሚጸዳ ቀን ነው። ኪሴ ውስጥ ብር አላገኘሁም። ያላረኩበት ነገር የለም። ለሰው ላበደርኩ በስማ ደስ ሲል ኪሴ ውስጥ በቃ ዝም ብሎ ብር ስታገኝ እንደዚሁ የቤት ኪራይ ብር ወይ my god. ቆቅ የቤት እንስሳ ነው? ቆቅ ተፈልጎ ነው? የተጠየቀውን ብቻ መልስ። ቆቅ የቤት እንስሳ ነው ወይ? ለኤምባሲ ነው። እሺ ዋጋውን በምን እናውጣለን? ቆቅማ የዱር እንስሳ እኮ ነው። የዱር ነው። ቆቅ የዱር ተሳቢ እንስሳ እኮ ነው። መጥፎ ከዘንዶ ቀጥሎ ሁለተኛ እሱ እኮ ነው። በመዥጉርጉርም በምንም አሁን ዲሽ ቤቷ ጋር ሂድ ቶሎ በል። እየሄድኩ ነው እኮ። አንኳኳሽ። እያንኳኳ እኮ ነው። አንኳኳ። ዩኒፎርም ጅቤ ሰላም ነው? Yeah. I love you so much. I love you more. I love you too. ሳሚ ግን ታውቃለህ አይደለ? በልጅነቴ እኮ ቡዳ በልቶኝ ነበር። እና አሁን ተጸዳርቶ ነው እንደዚህ መሰልከው? ቄጤማን ጎዘጉዝና ከዛስ ቡና እናፈላና ከዛስ እንጠጣለን። እኔ አልጠጣም። ለምን? እኔ እጠጣለሁ። ህፃን ልጅ አይጠጣም? አይደለም። ህፃን ልጅ ምንድን ነው የሚጠጣው? ወተት ወተት በቡና